ምራል ምናምን ነው ተኳኩላ ስትወጣ ደስ አለኝ ይሄ ነው የሚሉ እነሱ የታወቀ ነው የዘፋኞች ስታይል የታወቀ ነው እኛ ደግሞ ለነሱ ጸር ተኳኳይ አልተባለም ወደ ውጭ ስትወጪ አታጋግጪ ለባልሽ ብቻ እቤት ዘንጪ ነገ የውመል ቂያማ እንዳትቀጪ ይላል ሩፈናል የውመል ቂያማ ይላል ያቃል አንተ ጃሂል የውመል ቂያማ ያቃል ምንም አይወቁ ጃሂል ስለዚህ እስኪ አሁን አቡኪ ወደ አድርግና ጊዜ እኮ እየሄደች ነው እንትን ለጥፋት ያቺ ሃይደር አልመጣለም እኮ ሃይደር እስከሆነ ቅድም መቶ ነበረ ወጣ እሱ በገንነት ራሓቱን እየረበሸን ነው በቅድምም ብያለሁ ለአላህ ብለህ ወይም ውጣና ወይም እንትን በል እንጂ እንደዚህ ጫጫታ ያለው አያስማማም እያወቅህ ራስህ ኑር ሁሴን ሰላም አለይኩም ሰላም አለይኩም ዝም ብሎ እንትን ይላል መደማመጥ ከሌለ መውጣት ነው ያለብህ ምን እዛ ሆነ አትጽፍም እንደዚህ ይሄ ጅላጅሎ የእንትን የሮፍና ወይ እስኪ ማይ ራህ ይላልና ምን እንደሚያስፋፋ አንዴ ቼክ ላድርገው ቶሎ በሉ አንተ እንትኑን ለጥፈውና የሚያስገብ እሺ حياك الله ማን ኑር ሁሴን ሰላም አለይኩም عليكم السلام عبدو አወከኝ አላወቅም عبدو የትኛው መርካቶ የመጀመሪያ ማስታወቂያ የሰራህበትን ስፒከር የገዛኸኝ የትኛው አብዱ መጀመሪያ ስትል ወደዛ ወደ ጎጃም በረንዳ ዶክተር ጎጃም በረንዳ ወደ እንትን አንድ ጊዜ አዲስ ነሽዳ አውጥቼ ነበር ሞክራት መጀመሪያ የገዛ ነው ስፒከር አንተ ነህ አብዱ መጀመሪያ ማስታወቂያ የሰራበት ስፒከር ጎጃም በረንዳ አሁን ትዝ አለኝ ልትሸጡ ነበረ ምን ነው እዛ ብዙ ናችሁ አማና አፍያ አብዱ ዘናና አንዱ ደግሞ አብዱ የሚባል አለ በጣም ሸረኛ እሱ ይዞኝ ይሄዳል በመኪና ወደ ሻሸመኔ ይዞኝ ይሄዳል ታዲያ እሱ እኮ ነው አዳምጠኝ አንተ አይደለም እሱ والله እሱ አዳምጠኛ ሰማይ እሺ በቪዲዮ በትልቁ መልኩን ያሳያችሁ ቃና የሚል ለቂጣ ስሰራ 10,000 ብር የሰጠኝ የሻሸመኔ ሰርግ ነበር ይዞኝ ሄደ አሁን ጃፓን ይመራል ማሽን ነው የሚሰራው የአውሮፕላን ነገሩ ኦኬ አንተ ብራንዳ ስፒከር ሞክሪያት አዲስ ስፒከር ሸጬልሃለሁ እሱ ስፒከር እየዞረ ነው የሚሰራው እሺ ሻሸመኔ ሰርግ ይዤ ካልሄድኩ ሻሸመኔ ሰርግ ይዤ ሻሸመኔ ይዞኝ ሄደ አብዱ ይባላል አብዱ እንደም ኃይሌ ዞር ነበር ያለው እሺ ከዛ ሙሽራው እንዳውም ወደ አዲስ አበባ ሲመጣ መንገድ ላይ ነው የሞተው በተሸለመው መኪና እሱ ሌላ ነው እና ሌላ በተሸለመው መኪና በስንት ቁልፍ የነዳት እንቅልፍ ጥለት መጣል ከትልቅ መኪና ጋር ተጋጨ ሱብሃንአላህ ማሽኖች ነው የሚሰራ ማሽኖች ጃፓን ይሄዳል አሁን ወንድሜ እሺ ሚውት አደርገዋለሁ ያው አታውቀው ቡኪ አንተ አዎ ቡኪ ጫጫታ ያለባችሁ አንተ ሚውት አደርገው ልዋ የሚለው ታስገጥማለህ ወይስ ምንድነው ቆይ አይደለም ቡኪ ቪአይፒ የሆነ ብር ያስገባለት አስገጥማለሁ አካውንት ነበራቸው ቆይ ባባ ቆይ ተረጋጋ ቶሎ በልሽ ጥራቱን መርሃባ እሺ ባረከላሁ ፊኩም ለቦስታስ አንዴ ልዌ አንዴ ባረከላሁ ፊኩም ምን ፈልገን የገባውን ታስቀጥም ነው የፈለግከው ልዋጭ ወይስ ምንድን ነው አንድ ጓደኛዬ እሑድ የሚያገባ ጓደኛ ያለኝ
አሁን ስለ ጓደኛ ተውና፣ አሁን አንተ 200 ብር አስገባና ጓደኛ የሚሆን ሶስተኛ ቤተሰብ ለማንም ይገጠመ 200 አስገባ። መጀመሪያ ባርከለፍኩ ሸኑርሴን አንዴ ቆየው፣ አንዴ 200 ብር አስገባና ለጓደኛም ቢሆን ለሙሽራም ቢሆን ይገጠምልሃል። እንዴ የተውሂድ ነሺዳ አይደል እንዴ? ተውሂድ በበር ነው እንዴ? ምንድነው እናንተ ምትሉ? ወደ ስራ ተቀየረ። ራቱን በጣም እየረበሽው ግን ድምጽህ በስምህ ይገጠምልሃል። አዎ በስምህ ይገጠምልሃል። ከዛ በቃ ማሻአላህ ትመከራለህ። ቢዝነስ ታውቃለህ? አዎ ይሄ ግጥሙ ዝም ብሎ መግጠም ሳይሆን ማለት ነው። አሁን ወደ ዋናው ይዋል እስኪ። አዎ ምክንያቱም ባልተረባ እንኳን ያልተረባ ማሲንቆ አድርጎ አየኸው ስንት በሽበሽ ያደርጉታል ማሲንቆ። ዲን ግን አየኸልን እኛ እናስለምደው እስኪ ማህበረሰቡ። እኛ እኮ ለአላህ ለኢህላስ እኮ ነው የምንሰራው። ለአላህ ብለን በጠላ ቤት ሄዶ እንደ ስትታምሪ አንተም ታምራለህ አፍንጫ አንቺም ታምራለሽ እኛም ለአኺራ አይኗ እያለ ይበላል። ገብቷል። ይሄ ግን በጣም ብር አታስገባለትም። አሁን ካለው 200 ብር አትሰድቅም። በነፃ ነው የሚፈልገው። ይሸልሙናል። ወንድማችን ገብቶኛል። የአንተ ሀሳብማ ገብቶኛል። ግን በቃ እንቆይ። አንተ 200 አስገባለት፣ እኛ እንጫወት በቃ እዚህ። እሺ በቃ አስገባለሁ። ችግር የለም እኮ ለይተህ ወላሂ ንያና ሳምራስ ለማስገባት 200 ችግር ኖርብኝ አይደለም። ግን እሺ ሌላው ሰው ሲመጣ እንዴት ነው? የሌለው ሰው ሲሆንስ? እሺ የሌለው ሲሆን ደግሞ ከፈለ ጥያቄ ካለ ጥያቄ መጠየቅ፣ ማስገጠም ከፈለግ ማስገጠም። አሁን የገባበት ዓላማ ከዚህ ጋር ተናገር። በቃ ድሰማ ነው ካልክ ደግሞ መስማት። ምንድን ነው ዓላማው? የገባበት ምንድን ነው? መሳደብ ፈልገህ ከሆነ ተሳድበህ ወጣ። ምንድነው ኡስታዝ እንደነገርኩት አሁን ይሄ የፊታችን እሑድ አንድ ጓደኛዬ ሊያገባ ነው። ማን ይባላል? እሺ ምን የት ነው የሚያገባው? እዚህ አይ አሁን ምን መሰሉት ኡስታዝ ቤተሰብ አልተስማማም። ግን አሁን እሱ ከቤተሰብ ውጭ ነው የሚያገባው ማለት ነው። አሁን ሶስተኛ ሚስቱን ነው የሚያገባው እና ይሄ ነገር በሸሪያው እንዴት ይታያል ብዬ እኮ ነው። ያገባል ግን አባት እናት ያክል የሚኻልፉት ከሆነ የበለጠ ሲለተ ረሒም የእናት ሐቅ ይበልጣል። አየህ ሚስት ትርፍ ናት። 1 2 3 ስለዚህ አባት እናት ካሉ በተለይ የነሱን አምር መሰለም አለበት ነው እያሉ ያለው ለሞ በቃ አባትህ ራሱ ሚስትህን ራሷ ፍታት ካለ መፍታት ትችላል ማለት ካለ አባትህ አይደለም። በጣም ያሳሰበን አሁን ሁለቱ ሚስቶቹ እቺ ገና ያላገባቸው አዲሷ ሙሽሪቷን ካልገደልናት ብለው በቃ ሰፈሩን እየቀወጡት ነው። አሁን ምን እንደሚሻል አላውቅም። ደግሞ በጣም ነው ማቆት። ሎሚ ሜዳ በፊት ይመላለሱ ነበረ። ኮልፌ ሎሚ ሜዳ አዛ ነበር። አሁን ምን መሰለ ይቅር ነው የምለው እኔ አሁን ብትጠይቀኝ ቢቀር ነው። ፊትና ያለበት ነገር ደግሞ በረከት የለውም። በረከቱ ይነሳል። ጭቅጭቅ ነው ሁሌ በአይነው ጎሪት ነው። እስከዚህ ድረስ የሚደርሱ ከሆነ መተው በቃ መተው ነው ያለው አማራጭ። በቃ እሱ ሰብሮ ሁለቱንም በትክክል ያስተዳድር። አንዷም አየህ የታደለች ሴት የታደለች በዲነል ኢስላም በጣም የተገነባች አምጣ ብሽር ለሷም